ያው እንግዲህ እዚህ ጋር ነው ያልሽኝ አይደል? ደርሰናል። ግን እዚህ ጋር ምን አለ? እዚህ ነው ይሄ ገስታውሱ እዚህ ነው? አዎ አሪፍ ገስታውስ ነው። እኔ አላውቀውም። አሁን ቅርብ ጊዜ ለሳምንት ምናምን ነው እኔን ከመጣ አልነገሩሽም እንዴ ስለኔ? አይ እሱማ ነግረውኛል። ያው አንዳንድ ቦታ ዞር ካልክ ምናልባት ብዬ ነው። ገስታውስ ነው እንዴ የምዞረው? እንዴ ችግር አለው እንዴ? ሀገሬ ልጎበኝ መጥቼ እንዴ ምን ችግር አለው? ማረፊያ ቦታ እኮ ነው። አዎ እሱማ ማረፊያ ቦታ ሆቴል ነው ታዲያ እኮ ያው እዚህ አካባቢ ምናምን ከመጣ ብዬ ነው። ያው እንዳልመጣ እንዴ ሰፈር ውስጥ መጥቼ አላውቅም። አይ እንደዚህ አይነት ሰፈር ስለዚህ ነው በቃ ለምን አንወርድም? ለምን አንወርድም? አይ ትንሽ እናውራ እንግባባ መጀመሪያ። እኔም የመጀመሪያም ስለሆነ እንዴ ሰው ስታገኝ መጀመሪያ ነው እንዴ ማለት መግባባት ያስፈልገዋል ማለት ሴት ልጅ ሳገኝ መጀመሪያ ነው። ለዛ እኮ ነው አሁን ለምሳሌ አሁን እኮ አንቺን እኮ ያገኘሁሽ ሰው ሌላ ሴትም ለመልመድ እኮ ነው እኮ። መቼስ ስለኔ ነግረውሻል ብዬ አስባለሁ። ስለአንተ ሁሉን ነግረውኛል፣ ግን እዚህ ጋር መግባባትም ማውራትም ያናህል አስፈላጊ ነው ብዬ አላስብም። ምን ነገርሽ ስለኔ? እና ከዲሲ እንደመጣ ምናምን የነገሩኝ ያው ብዙ ነገር ነግረውኛል። ያው እንደዚህ የሚነገርም ነገር ባይሆንም እኔ ባይዘው ትልቅ እንደሆንክ ነበር የነገሩኝ። እንዴት ሽማግሌ ምናምን ማለት እንደዛ ነበር የነገሩኝ። ግን ሳገኝ ደግሞ በጣም ወጣት ነህ፣ ከውጪ እንደመጣ ከዲሲ እንደመጣ ደግሞ በጣም የምታስታውቀው ማለት የሆነ ደስ የሚል ሰው ነህ። የሆነ ከለር ምናምን ደስ ይላል። ኧረ እባክሽ የእውነት ነው ማለት እና በጣም ተመችቶኛል። በዚህ አጋጣሚ ያናህልም ለማውራት ከፈለክ ደግሞ ያው ውስጥ ገብተን እናወራለን። ያው በደንብ ትንሽ እንግባባና ያው እኔ ውስጥ ድረስ ሐሳቡ አልነበረኝም ነበር። ያው ግን እስከመጣን ድረስ መግባታችን አይቀርም። ማለት ከነሱ ጋር አላወራህም እንዴ? ያው ብዙ አላወራሁም። በቃ እንደዚህ አንድ ልጅ አለች ብዙ ነገር ታስለምዳለች ምናምን ከፍላት ነው ያለኝ እኮ ነገርኩህ እኮ። ስለዚህ እኔን ተማመንብኝና ያው ውስጥ ከገባን በኋላ ለፈለክ እንሆናለን ማለት ማውራትም ከፈለክ የፈለከውን ነገር እዚህ ከምንቀመጥ ይሻላል። ያው በቃል ማስረዳት አትችይም ነው ወይ? እዚህ ከምንሆን አንተ ራሱ እዛ ብትሆን አይሻልህም? አይ ሰፈሩን ሳየው ጭር ያለ ነው። ብናወራ እዚህ ጋር ራሱ ብናወራ ምንም ችግር የለውም ብዬ ነው ማስበው። ያው አንተ ክፍያውን ምናምን ፈርተህ ከሆነ ችግር የለውም። ስለሱ ፈርተህ ከሆነ ውስጥ ከገባ በኋላ ምንም ችግር የለውም። እንዴት ምንም ችግር የለውም ማለት አንተ የምትስል ሸበላ እንዴት ላስከፍል ይችላል ስታስበው? ኦኬ ጭራሽ በነፃ ልታረጊልኝ ነው? ያው የነገርኩህ ነው። ከነሱ ጋር የተስማሙት ትልቅ ሰው ምናምን እንደሆነ ነበር የነገሩኝ። እሺ። እና በጣም ብዙ ገንዘብ ልጠይቀው ነበር ያሰብኩት። ኦኬ ትልቅ ሰው በሆን ኖሮ አንተን ሳገኝ ግን ያው በጣም ደስ የምትል ልጅ ነህ ምናምን ገና ወጣት ነህ። ስለዚህ ውስጥ መግባት የፈራኸው እንዳላስከፍልህ ከሆነ እኔ ችግር የለውም አላስከፍልህም። አንተ በነፃ እየነገርኩህ እኮ ነው። አይ ማለት ለሁሉም ነገር የመጀመሪያ ነው እንዴ? ስለሽ አዎ እንትን ነው። እኔ አዲስ ሆኖብኝ እኮ ነው። እንደዚህ አይነት ቦታ እንዲህ ተገኝቼ አላውቅምና ሰው ከዚህ በፊት ፍቅረኛም ኖሮኝ አያውቅም። እና ይሄ በቃ ወንድና ሴት ያለውን ነገር ስለማላውቀው በቃ ታለማመዳለች። ሌላ ሴት እንድትለምድ ብዙ ነገር ታስተምርሃለች። ከሴት ጋር እንዴት መቀረብ እንዳለብህ ምናምን የምትናገረውን ቃላት እንድትመርጥ ታረጋለች። አልጋ ላይ ብዙ ነገር እንደሚደረግ እንዴት እንደሚደረግ ታስተምርሃለች ምናምን ነበር ያሉኝ። ያው አሁን ያን ሁላ ነገር ነግረውሃል። ስለዚህ እኔም እየነገርኩህ ነው። በእኔ ተማመንብኝ። ሁሉንም ነገር በእኔ ጣለው በቃ። ስለዚህ አንተ ምንም የሚያስፈራ ነገር አለው? ውስጥ መግባት እኮ ነው። ከዛ እንደምትፈልገው እንሆናለን። ምንም ችግር የለውም ከፈራህ። አንድ ደግሞ አሁን በነፃ ስትይኝም ደግሞ ትንሽ ፈራ። እየነገርኩህ ነው ማለት እንዳንተ አይነት ወንድ አገኛለሁ ብዬ አልጠበቅኩም ነበር። ማለት እነሱ ሲነግሩኝ ትልቅ ሰው ምናምን ሼባ ምናምን ነበር ያሉት። ኦኬ ከውጭ የመጣ ሲሉሽ? አዎ። ስለዚህ በቃ ችግር የለውም። ስለ ብሩ ምንም አታስብ። በቃ ስለ ብሩ ችግር የለውም። እየነገርኩህ ነው። ስለ ብሩ ምንም ችግር የለውም እኮ ገርሞኝ ነው ማለት ደንግጬ እኮ ነው እኮ ስልሽ ምንም ያልተነገረ ገብቶኛል። ነግረውኛል እኮ ስላንተ ግን በቃ ምንም አታስብ። እሺ ምንድነው የምናደርገው ስልሽ? እሺ ቆይ ለመግባባት ምን ማድረግ አለብኝ? እኔ አሁን ከሴት ጋር ስልሽ እንድታለማምጂ ነው የመጣሁት። በመጀመሪያ ደረጃ እኔን መናኝ ብያለሁ። ስለዚህ እኔ የማደርጋቸውን ነገሮች ታደርጋለህ። ግን ይሄ የሚሆነው ውስጥ ከገባን ነው። እዚህ መሆን አይችልም። ለምን እንደምትከራከረኝ በእናትህ? ባይ ዘ ዌይ እንትን ነው አሁን እኔ ያሳስበው ማለት ነው በጣም የተመቸችኝ ልጅ ካለች አሁን ተመልሼ ሲሄድ አግብቼ ይዤ መሄድ ነው የምፈልገው ሴት። እና በዚህ ጸባይክ እንዴት ነው አግብታት ይዛት የምትሄደው? አንተ እኮ ለምንም ነገር እየተከራከርክ ነው። እዚህ ጋር ነው እየተከራከርኩኝ ሳይሆን እየጠየቅኩሽ።
ስለሽ ግራ ገብቶኛል እና አግብቼ ይዤ መሄድ ነው የምፈልገው። ከዚህ ረጅም ዓመት 10 ምናምን ዓመት ብቻዬን ኖሬያለሁ አሜሪካ ዲሲ ላይ ወደ 10 ምናምን ዓመት ብቻዬን ኖሬያለሁ ከሴት ጋር እዚህ ኢትዮጵያም እያለሁ በፊት በቃ ምንም አይነት ከሴት ጋር እንዴ ሃይ እንኳን ተባብዬ አላውቅም በስነ ስርዓት በቃ አፍራለሁ ምናምን ነገር እና ይሄ አባዜ አለቀቀኝም። አሁን ያንን ማስለቀቅ እፈልጋለሁ ገባሽ? እዛ ደግሞ ማንም ቼክ አያረግሽ ሁሉም የራሱን ህይወት ነው የሚኖረው። ለዛ በቃ እኔ እዚህ መጥቼ ምናምን በቃ ትንሽ ይሄ ሰው እንዴት መልመድ እንዳለብኝ ተምሬ ከሴት ጋር ምን ማድረግ እንዳለብኝ ተምሬ መሄድ ነው የፈለኩት። ስለዚህ በቃ ሁሉንም እንዳል የምትፈልጋቸውን ነገሮች እኔን ጠይቀኝ። ሁሉንም ነገር እኔ በምን መሰረት ነው የምትሄደው። ስለዚህ አንተ ብቻ ፍቃደኛ ሁን፣ አትከራከረኝ። ባይዘው ማለት ነው ስለማላውቅ ኢትስ ኦኬ እሺ፣ አትወቅ፣ ችግር የለውም። እኔ ሁሉንም ነገር እንድታቀርጋለሁ። ስለዚህ አንተ ፍቃደኛ ሁን። እሺ ፍቃደኛ ነኝ። ምንድነው የምናደርገው? ስለዚህ ፍቃደኛ ከሆንክ ከዚህ መኪና ወረድ። ከዛ በመጀመሪያ እዛ እንግባ። ከዛ እንዳለ የምትፈልጋቸው ነገሮች እናደርጋለን ማለት ነው። ኦኬ እሺ። ሆቴል ገስታውስ ነው ሆቴል ነው? ነው ችግር የለውም። ይዘሻል? ቆይ እደውልላቸዋለሁ። ችግር የለውም እኮ እሺ፣ ደውይላቸው። ታውቂያቸዋለሽ እንዴ? በጣም ደንበኛ ነሽ? በደንብ ነው የማውቃቸው እንዴ? በደንብ በጣም ረጅም ጊዜ ነው የማውቃቸው እና ስለሱ ምንም እንድታስብ አልፈልግም። እርግጠኛ ነሽ? ሄና